በሙቀት በእሳት እንዲሁም ደግሞ በተለያዩ ነገሮች እየተሰባበረ ፀጉራችሁ እየተነቃቀለ ለተቸገራችሁ ዛሬ ይህንን ውህድ ተጠቀሙት። በሶስት አይነት ግብአት የሚሰራ ቆንጆና የምትወዱት ለፀጉራችሁ ለእድገቱ ለልስላሴው እንዲሁም ደግሞ ፀጉርን እንዳይነቃቀል ያደርጋል፣ ፎረፎርን ይከላከላል። በተጨማሪም ደግሞ ፀጉር ለስላሳና የሚፍታታ ሆኖ በፍጥነት እንዲያድግ ያደርግልናል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ውህድ ቆንጆ ነው። በተለይ ለሚበጣጠስባችሁ፣ ፀጉራችሁ ላይ የሚነቃቀልባችሁ፣ ለሳሳባችሁ ይህንን ውህድ ብትጠቀሙ ፀጉራችሁ በአጭር ጊዜ ውስጥ ያማረና ቆንጆ የሆነ ፀጉር ታገኛላችሁ ብዬ አስባለሁ። ቪዲዮን ላይክ በማድረግ ሸር በማድረግ ጀምሮ እንግዲህ ቤተሰቦች ወደ አሰራሩ ስንሄድ ዛሬ የምንሰራው በሶስት ግብአቶች ነው። መጀመሪያ የሚያስፈልገን አብሽ ነው። አብሽ ሁለት የሾርባ ማንኪያ የሚሆን አብሽ ተጠቅሜያለሁ። ሁለት የሾርባ ማንኪያ አብሽ ተጠቅሜያለሁ። ይሄንን አብሹን ዘብዝፋችሁ ማሳደር ትችላላችሁ። እኔ ዘብዝፌ ለ8 ሰዓት ያክል አቆይቸው ነበረ፣ ግን ብዙም አራሰልኝምና እሳት ላይ ጥጄዋለሁ። እናንተ 24 ሰዓት የምታቆዩት ከሆነ ዘብዝፋችሁ ማሳደር ትችላላችሁ። ከዛ እሳት ማስነካት አይጠበቅባችሁም። እንግዲህ አብሹን አንዴ ለቅለቅ አድርጋችሁ ታጥቡታላችሁ። ቆሻሻ ሊኖረው ስለሚችል እጣቦት ልላችሁ ፈልጌ ነው፣ ይቅርታ። እና እንደዚህ አድርጌ ውሃ ጨምሬበት፣ ውሃ መጥናችሁ ትጨምሩበታላችሁ። ከዛ ከድን አድርጌ ለ8 ሰዓት ያክል አቆየሁት፣ ግን በጣም ራስ አላለም። 24 ሰዓት ስታስቀምጡት ግን በጣም ነው የሚረሰው። ዘብዝፋችሁ አድራችሁ 24 ሰዓት በኋላ ዝም ብላችሁ ሳታስነኩ መጠቀም ትችላላችሁ። እኔ ግን ስላራሰልኝ ትንሽ እሳት ላይ እጥደዋለሁ። አብሻችን እስከሚርስ ወይም እስከሚበስልልን ድረስ ሬት እናዘጋጃለን ማለት ነው። የምናዘጋጀው ከሬት ጋር እና አንደኛውን ግብአት ደግሞ መጨረሻ ላይ መሀል ላይ ያሳያችኋለሁ ስጨምር ማለት ነው። እና ሬታችንን እንግዲህ እንደዚህ አድርገን እንቆራርጣለን፣ እጥብ እናደርጋለን። እንደዚህ ውሃ ውስጥ የነከርኩት ለምንድን ነው? ይሄ ልክ እንደቆረጣችሁት ዳርዳሩ ላይ የሆነ የሚወጣ ነገር አለውና እሱ እንዲለቅልን በጣም እጥብ ማድረግ አለብን፣ እንዲለቅልን ማለት ነው። ከዛ እንደዚህ አድርገን ጀላችንን እናወጣለን። የምንፈልገው ጀሉን ስለሆነ እንደዚህ አድርጋችሁ ጀሉን አውጥታችሁ ይሄንን ልጣጩን አጣሉት። እግራችሁን የጠቆረባችሁን ቦታ፣ የእጃችሁን መታጠፊያ፣ ክርናችሁን እውነት በጣም ቆንጆ ነው። ይሄ ብብታችሁን እንትን ብታሹት ማለት እንደዚህ ብትቀቡት በጣም ቆንጆ ነው። በጣም ነው የሚያጸዳላችሁ። በጣም ልስልስ ያለ እጅም እግርም ነው የሚሰጣችሁና እንደዚህ ጀሉን ካወጣችሁ በኋላ አትጣሉት። እጃችሁን እሹበት፣ እግራችሁን የጠቋቆረባቸውን ቦታ በጣም አሪፍ ነው ልላችሁ ፈልጌ ነው። ይሄ ማለት ነው ልጣጩ፣ የሬቱ ልጣጭ እና እንደዚህ አድርጋችሁ እጃችሁን መቀባት ትችላላችሁ። በጣም ቆንጆ ነው። ከዛ የሬት ጀላችን እንደዚህ ካወጣን በኋላ ተለቅ ባለ እቃ ላይ እንጨምረዋለን። ግብአቶቹን ስንጨምር እቃችን እንዳያንሰን እንደዚህ አድርጌ ጀሉን አውጥቻለሁ። እንግዲህ እዚህ ላይ ምን እጨምራለሁ? አብሹን የቀቀልኩትን አብሽ እጨምረዋለሁ ማለት ነው። አብሹን የቀቀላችሁበትን ውሃ ሁሉንም አትጨምሩት እንዳይቀጥንባችሁ፣ የሬቱ ጀል ስላለ ታጠሉና የተወሰነ በሌላ እቃ ታስቀምጣላችሁ። እየፈጫችሁት ስለምንፈጨው የሚወፍርባችሁ ከሆነ የአብሹን ውሃ ትጨምሩታላችሁ ማለት ነው። እና ሁሉን የቀቀላችሁበትን ውሃ ሁሉንም አትጨምሩት እንዳይቀጥንባችሁ። ከዛ እዚህ ላይ ምንድነው የጨመርኩበት? የሽፈራው ፓውደር ነው የጨመርኩ። የሽፈራው ቅጠል ወይም ሞሪንጋ፣ በእንግሊዘኛው ሞሪንጋ ይባላል። በሀገራችን በአማርኛ ደግሞ የሽፈራው ቅጠል ነው የሚባለው። ብዙ ጊዜ ነግሬያችኋለሁ ይሄንን ነገር። በሀገራችን የሽፈራው ቅጠል በጣም በጣም ብዙ ነው ያለው። በጣም እኛ እንደዚህ ለጥቅም የሚውል አይመስለንም እንጂ በጣም አሪፍ ነውና ለጤናም ቆንጆ ነው። ለጉበት በሽታ፣ ለደም ብዛት በሻይ መልክ እየተፈላ ይጠጣል። እኔም አውቃለሁ
በሻይ መልክ እንደሚጠጣ ሀገሬ እያለሁ ማለት ነው። እና በጣም ቆንጆ ነው። ለፀጉራችን ደግሞ ጥቅሙን እነግራችኋለሁ በኋላ ላይ የፀጉሬን እየተቀባው እነግራችኋለሁ ምን አይነት ጥቅም እንዳለው። እንደዚህ አድርገን አሁን በደንብ አድርገን እንፈጨዋለን ማለት ነው በመፍጫ። ከፈጨን በኋላ በንጹህ ጨርቅ እናጠለዋለን ማለት ነው። ለማጥለል በጣም ነው የሚያስቸግረው። አብሹ በጣም ነው የሚያስቸግረው ለማጥለል እና እኔ ባይገርማችሁ ይሄን ጨርቅ አያወርድልኝ ብሎ በሌላ እንደገና በሻሽ በማስረው ሻሽ ነው እንትን ያልኩት ያጠለልኩትና አብሹ ስታጠሉ በጣም ያስቸግራል፣ ጊዜ ይወስዳል፣ ያስቸግራችኋል። እና በዚህ በሻሽ አጠለልኩት እላችኋለሁ። ያው በጣምም ዘርዘር ያለ ሳይሆን የሆነ ሆዳችሁን የሚያስወጣ ጨርቅ ቢሆን የተሻለ ነው። እና እንደዚህ አድርጌ አጥልየዋለሁ ማለት ነው። አብሽ ስታጠሉት በጣም ነው የሚያስቸግራችሁ፣ በጣም ቶሎ ወደ ታች አይወርድላችሁም። እና እንደዚህ አድርጌ አዘጋጅቼዋለሁ፣ አጥልየዋለሁ። በጣም ቆንጆ ነው፣ እንዴት እንደሚያምር በተለይ በጾም ሰዓት እንደዚህ እያደረጋችሁ ብትጠቀሙ ውህዱን ቆንጆ ነው። በቃ ቅቤ ያስንቃል በሉት፣ አሪፍ ነው። እና ቤተሰቦች እንደዚህ እያደረግን ካገኘን በሳምንት አንዴ ካላገኘን ደግሞ በሁለት ሳምንትም በወርም አንዴ እያደረግን ይህንን ውህድ ብንቀባ በፀጉራችን ላይ ትልቅ የሆነ ለውጥ እናያለን ማለት ነው። ከዛ የጨመርኩበት ደግሞ አምላ ቅባት ነው። እናንተ ያገኛችሁትን የወይራ ዘይትም መጨመር ትችላላችሁ፣ ኮኮናት ኦይልም መጨመር ትችላላችሁ። እና እኔ አምላ ቅባት ነው የጨመርኩበት። እንደዚህ አድርጌ አዋህድና ፀጉሬን እቀባዋለሁ ማለት ነው። እና ይሄንን ፀጉራችሁን ስትቀቡት በጣም ልስልስ ነው የሚያደርግ፣ ፀጉራችሁን የሆነ ሙትትት ነው የሚያደርገው ስትቀቡት ማለት ነው። ከዛ ከተቀባችሁ ከታጠባችሁት በኋላ ግን እንዴት ፀጉራችሁን እንደሚያሳምረው እና ይሄንን ነገር ብትጠቀሙት አሪፍ ነው። በተለይ ይሄን ሞሪንጋ ካላችሁ ሞሪንጋ እየጨመራችሁ ብትጠቀሙ ቆንጆ ነው። ሞሪንጋ በቅባት መልክም እሰራላችኋለሁ። ከአሁን በፊትም ሰርቻለሁ ይመስለኛል። በውህዱ ይሁን በቅባት መልክ ይሁን ሰርቻለሁ። እና ሞሪንጋ አሪፍ ነው ካገኛችሁ፣ ንጹህን ሞሪንጋ ካገኛችሁ ገዝታችሁ ብትጠቀሙት አሪፍ ነው። እንዲሁም ደግሞ ለጤና ራሱ በጣም ቆንጆ ነው። በሻይ መልክ ብትጠቀሙት ጥሩ ነው ብዬ አስባለሁ። እና ቤተሰቦቼ ይሄንን ይመስላል። አሁን እየተቀባው ደግሞ አሳያችኋለሁ። መቼም እኔ ሰርቼ እየተቀባው ካላሳያችሁ ደስ አይለኝም እና እየተቀባው ደግሞ አሳያችኋለሁ። አሪፍ ነው በእውነት በተለይ ፀጉራችሁ ለሚነቃቀልና ለሚበጣጠስባችሁ እንዲህ በእሳት በሙቀት ከፊት ለፊታችሁ ለሸሸባችሁ ይህንን ብትጠቀሙት ጥሩ ነው። ያው ፀጉራችንን ደግሞ ስትቀቡ ፀጉራችሁ በጣም የቆሸሸ ፀጉር መሆን የለበትም። ቢያንስ እንኳን ትንሽ ማለት ቅባት ያልበዛበት ቅባት ተቀብታችሁ ፀጉራችሁ ያልበዛበት መሆን አለበት። ምክንያቱም ቅባት ላይ ከተቀባችሁት ለውጡን ላታዩ ትችላላችሁ። እንደገና ደግሞ የፀጉራችን ስሩ ቆዳችን ቀዳዳው ሊደፈን ስለሚችል የምንቀባው ውህድ ዋጋ ቢስ እንዳይሆንብን ፀጉራችሁ በጣም የቆሸሸ መሆን የለበትም። ስትቀቡ ፀጉራችሁ ስትቀቡ የሆነ ትንሽ የተወሰነ ንጹህ ቢሆን ቆንጆ ነው እውነት። እና እንግዲህ ቤተሰቦች እየተቀባው ደግሞ ጥቅሙን ልንገራችሁ እስኪ አንዳንድ ልበላችሁ። የአብሽ ለፀጉራችን ብዙ ጠቀሜታ ይሰጣል። በውስጡ ፕሮቲን እና ኒኮቲኒክ አሲድ ስላለው ፀጉርን እንዳይነቃቀል ያደርጋል፣ ፎረፎርን ይከላከላል። ሌላ ደግሞ በተጨማሪ ፀጉርን ለስላሳና የሚያፍታታ እንዲሆንልን ያደርግልናል ማለት ነው። ሁለተኛ የጨመርኩበት እሬት ነው። እሬት ለፀጉራችን በጣም ቆንጆ ነው። የፀጉራችን እርጥበትና ልስላሴ እንዲሰጥልን ያደርጋል። እሬት በውስጡ ብዙ ፈሳሽ ያለው እጽዋት ስለሆነ በቀላሉ ፀጉራችን በደንብ እርጥበት እንዲያገኝ ያደርግልናል። ያ ማለት ደግሞ ለስላሳ የሆነ ፀጉር እንዲኖረን ያደርጋል። የፀጉር መበጣጠስን የፀጉር መንጨባረርን ይቀንስልናል ማለት ነው። ፀጉርን መቀባት የሚሰጠው ጥቅም እሬት ለራስ ቆዳ ጤንነት፣ ለፎረፎር እንዲሁም ደግሞ
ቆዳችን ለሚቆስል በጣም አሪፍ ነው። የፀጉርን እድገት ያፋጥናል፣ ፀጉርን ያለሰልሳል፣ ጤናማ ያደርጋል። ከዛም በተጨማሪ በውስጡ ቫይታሚን ኤ፣ ቫይታሚን ሲ እና ቫይታሚን ኤ ስላለው ፀጉራችን እንዲረዝም ያደርግልናል ማለት ነው። እንዲሁም ደግሞ ፍሬዝ ለማድረግ ራሱ በጣም ቆንጆ ነው እና የሬት ጥቅም እንግዲህ ከብዙ በጥቂቱ ይህንን ይመስላል ማለት ነው። ሞሪንጋ ደግሞ ፀጉራችን እንዳይሳሳ ፀጉራችን ወዙን ጠብቆ እንዲቆይ ያደርግልናል። በነገራችን ላይ ሞሪንጋ በሻይ መልክ ጠጡ ምናምን ብያቸዋለሁ አይደለ? ይሄ ነገር ግን ለሚያጠቡ ሴቶችና ለእርጉዞች አይፈቀድም ብለዋል ዶክተሮች። እና እርጉዞች እና የምታጠቡ እናቶች ካላችሁ አትጠቀሙ አትጠቀሙ። ዶክተሮች እንደዚህ ብለዋል፣ ለእርጉዞች አይፈቀድም ብለዋል እና እናንተ መጠቀም የለባችሁም እላችኋለሁ። እና ቤተሰቦች ፀጉራችን እንደዚህ አድርገን ብንንከባከበው ጤናማ የሆነ ፀጉር እናገኛለን ማለት ነው። እንዲሁም ደግሞ ሞሪንጋ አላርጂክ ያለባችሁ ሰዎች ራሱ ሞሪንጋን ባትጠቀሙት መልካም ነው ተብላችኋል። እና ወደ ዋናው ወደ ቁም ነገሩ ስመጣላችሁ ይህንን ውህድ ተጠቀሙት። ፀጉራችሁ በጣም ነው የሚያበዛላችሁ። እና ብዙዎቻችሁ ሬት ከየት ይገኛል ብላችሁኛል። ሬት የሚገኝበት እንደዚህ ክድራ የሚሸጥበት ቦታ፣ ሮዝመሪ፣ ሬት እንደዚህ ይሸጣሉ እኮ አብረው። እንግዲህ አንዳንድ ቦታ ያው ላይዙ ይችላሉ እንጂ በተለይ ትልቅዬ ክድራ የሚሸጥበት ምንድነው አትክልት የሚሸጥበት ቦታ በደንብ ነው የሚሸጡት። ሮዝመሪ የሚሸጣሉ፣ የሚተከል የሚይዛሉ። እና ፈልጉና ትከሉ፣ ወይም ደግሞ በዛ አድርጋችሁ ትገዙና ታስቀምጡታላችሁ። በገስቲር በፎይል ሽፍን አድርጋችሁ ካስቀመጣችሁት ምንም አይበላሽም። እንደዛ አድርጋችሁ መጠቀም ትችላላችሁ። እና እኔ ተክዬ ነው ከዚህ ከጓሮ ተክዬ ማለት ቤቱ ምድር ቤት ስለሆነ እዚህ በር ላይ ተክዬ በሱ ነው የምጠቀም እየቆረጥኩኝና ብታክሉት በ6 ወር ቆንጆ ነው ይደርስላችኋል። ሬት ለፀጉራችን በጣም ቆንጆ ነው። በተለይ ቆዳችሁን እንዴት እንደሚያጸዳላችሁ ልነግራችሁ አልችልም። እና እንደዚህ አድርጋችሁ ተጠቀሙት ቤተሰቦች። ያው ቪዲዮን ከወደዳችሁት እንግዲህ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አድርጋችሁ 1 ሰዓት ታስቀምጡትና ከዛ ትታጠቡታላችሁ ማለት ነው። እና ቤተሰቦች ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። መልካም ጊዜ